መቼ ነው ስንፈተ ወሲብ ነው የምንለው የሚል ጥያቄ መጥቷል። ኖርማሊ ስንፈተ ወሲብ ብዙ አይነት አለ። ከዚህ በፊትም በተለያዩ አይነት ካታጎሪዎች ከፋፍለን አይተናዋል። አሁን ብዙ ጊዜ በብዙ አይነት ሰዎች ላይ የሚታይ ይሄ ስሜተ ፈጣንነት የሚባል ነው። ስሜተ ፈጣንነት በራሱ ብቻውን ለምሳሌ ስንፈተ ወሲብ አይደለም። የዝግጁነት ችግር ከሌለ ለሁለተኛ አክቲቭ የመሆን ችግር ከሌለ ስሜተ ፈጣንነት በተለያዩ አይነት ሁኔታዎች ሊፈጠር ይችላል። ረጅም ጊዜ ከግንኙነት ርቆ መቆየት ከባህሪ ጋር ሊሄድ ይችላል። ችኩል የምንለው አይነት ባህሪ ያለው ሰው ነገሮችን ቶሎ ማድረግ የሚፈልግ አይነት ሰው ከሆነ ስሜተ ፈጣንነት ሊገጥመው ይችላል። በተለያየ አይነት መንገድ ስሜተ ፈጣንነት ሊመጣ ይችላል። ነገር ግን ስሜተ ፈጣንነት ብቻውን ስንፈተ ወሲብ አይደለም። ስንፈተ ወሲብ ደረጃ የሚደርሰው መቼ ነው? ዝግጁ አለመሆን ችግር ሲመጣ፣ ፍላጎት ማጣት ሲመጣ፣ ጥንካሬ ማጣት ሲመጣ ያ በራሱ ሳይኮሎጂካሊ ከፍተኛ ጉዳት አለው።